ሰላም ጤና ይስጥልኝ። ለመላው የእስልምና እምነት ተከታዮች ለታላቁ የኢድ አል-አድሃ በዓል እንኳን አደረሳችሁ፣ እንኳን አደረሰን። አብዛኛውን ጊዜ ማህበረሰባዊ ትርክቶች የሙስሊም ሴቶችን ታሪክ የበታች የተጨቆኑና የራሳቸው ውሳኔ የሌላቸው አድርጎ በሚስል ያረጀ እይታ ውስጥ ሊቀብሩት ይሞክራሉ። ነገር ግን የታሪክ መዝገብና የምርምር ብርሃን ይህን የተሳሳተ አመለካከት ሙሉ በሙሉ ያፈርሱታል። ለዚህ ደግሞ ትልቁ ማረጋገጫ የኢድ አል-አድሃ በዓል በደመቀ ቁጥር በታሪክ አድማስ ላይ ቀድሞ የሚነሳው የእናታችን ሀጀር ታሪክ ነው። ነቢዩላህ ኢብራሂም ዓለይሂ ሰላም በአላህ ትእዛዝ እናታችን ሀጀርንና ሕፃኑ ነቢዩላህ ኢስማኤል ዓለይሂ ሰላም በባዶ በረሃ ትተዋቸው በሄዱበት ወቅት እናታችን ሀጀር የአላህን ትእዛዝ ሙሉ በሙሉ ፍቃድና በፍጹም እምነት ተቀበለች። ያንን ጽኑ እምነቷን ወደ መዋቅራዊ ጥበብ በመቀየር እስልምና ለሴቶች የሰጠውን ታላቅ የፖለቲካ የኢኮኖሚና የውሳኔ ሰጪነት መብት በተግባር ያሳየችበትን ሶስቱን ድንቅ ስልታዊ ስትራቴጂዎች ዛሬ በሰፊው እንፈትሻለን። የመጀመሪያው ስልታዊ እርምጃዋ የሀብት ቁጥጥር ነው። በበረሃማ በሆነው መካ ውስጥ የዘምዘም ውሃ መፍለቅ ታላቅ ተፈጥሯዊ ጸጋ ቢሆንም ያንን ሀብት ምንጭ ወደ ፖለቲካዊ ተሰሚነትና የድርድር አቅም የቀየረችው እናታችን ሀጀር ናት። የጁርሃም የየመን ጎሳዎች ውሃውን ለመጠቀም በመጡ ጊዜ እናታችን ሀጀር እንዲህም አለች፣ ውሃውን መጠቀም ትችላላችሁ፣ ነገር ግን የውሃው ባለቤትነትና ሙሉ ቁጥጥር የኔ ብቻ ነው የሚል ግልጽ የሆነ ስምምነት አደረገች። ይህ በታሪክ የሙስሊም ሴቶች በሀብት አስተዳደር ላይ ያላቸውን ሚና የታየበት የመጀመሪያው የዲፕሎማሲ ምዕራፍ ነው። ሁለተኛው ነጥብ ማህበራዊ ስምምነትና የከተማ ምስረታ ነው። እናታችን ሀጀር የጁርሃም ጎሳዎች እዚያ እንዲሰፍሩ ስትፈቅድ ዝም ብላ መጠለያ እየሰጠች አልነበረም። ይልቁንም አዲስ ማህበረሰብና ስርዓት እየመሰረተች ነበር። እሷ የስትራቴጂካዊ ሀብቱ ወይም የዘምዘም ውሃ ባለቤትነት፣ እነሱ ደግሞ የጥበቃና የሰው ኃይል በመሆን መካን ከባዶ በረሃነት ወደ መጀመሪያው የከተማ መዋቅር ቀየሩት። ይህ የሚያሳየው ሙስሊም ሴቶች የማህበረሰብ ግንባታ መሪዎች እንጂ የዳር ተመልካች አለመሆናቸውን ነው። ሶስተኛው ስትራቴጂ መካን የንግድ ማዕከል ማድረግ ነው። በየመንና በሻም ወይም በሶሪያ መካከል ይጓዙ የነበሩ የንግድ ካራቫኖች የውሃ ማረፊያ ፍለጋ ወደ መካ መምጣት ጀመሩ። እናታችን ሀጀር ይህንን አጋጣሚ በመጠቀም መካን የካራቫኖች ዋና የንግድ መገጣጠሚያ እንድትሆን አደረገች። ነቢዩላህ ኢብራሂም ዓለይሂ ሰላም በሌሉበት ወቅት የዚህ ሁሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መዋቅር የበላይ ጠባቂ መሪ እሷ ነበረች፣ እናታችን ሀጀር። ይህ ታሪክ በግልጽ የሚያሳየን ሙስሊም ሴቶች በሂጃባቸውና በኒቀባቸው ምክንያት ነፃ እንዳልሆኑና መሪ መሆን እንደማይችሉ ተደርጎ የሚወራው የተሳሳተ አመለካከት ከእስልምና ታሪካዊ እውነታ ጋር ፍጹም እንደማይገናኝ ነው። ዘመናዊ የሴቶች ጥናትና አንትሮፖሎጂ ምሁራን እናታችንን ሀጀርን የመካ መስራችና ታሪክ ቀራጭ መሪ እያሉ የሚጠሯት ያለ ምክንያት አይደለም። ዛሬ ለእኛ ለሙስሊም ሴቶች አመራርን፣ ዲፕሎማሲና ባለራዕይነት አዲስ የመጣ ባህል ሳይሆን በደማችን ውስጥ ያለ ታሪካዊ ማንነታችን ነው። ለመሆኑ ከእናታችን ሀጀር የዲፕሎማሲና የአመራር ስትራቴጂ ውስጥ ለእርስዎ ይበልጥ ትምህርት የሆነው የትኛው ክፍል ነው? በኮሜንት መስጫው ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። ያቀረብኩላችሁ ዘቢባ ሀሰን መሐመድ ነኝ። በሚቀጥለው ቪዲዮ እስክንገናኝ ሰላም።